አሜሪካና ኳታር በቤታቸው በዛሬው ዕለት ከባድ ሐዘን ውስጥ ተቀምጠዋል። ለተከታታይ 18 ዓመት ኳታርን የመሩት የቀድሞ መሪ የሆኑትና የአሁኑ መሪ የአሚር ሐሚድ አባት ሼህ ሐሚድ ቢን ካሊፍ በ74 ዓመታቸው ከዚህ ዓለም በሞት መለየታቸው ተሰምቷል። ታዲያ መሪው በዘመናቸው አልጀዚራን የመሰረቱና እንዲሁም ደግሞ የኳታርን ኢኮኖሚ ያበለጸጉና በዜጎቻቸው በአንድ ልብ የሚወደዱ መሪ እንደነበሩም ተነግሮላቸዋል። በሌላ በኩል ደግሞ ጋዛ ላይ ኒውክሌር መጣል አለበት፣ ኢራን ሙሉ በሙሉ መጥፋት አለባት በሚል በከረራ አቋማቸው የሚታወቁት የአሜሪካው ሴናተር ግራም በ71 ዓመታቸው በድንገተኛ ህመም ከዚህ ዓለም በሞት መለየታቸው ተሰምቷል። ታዲያ እነዚህ ሁለቱ አስደንጋጭ መረጃዎችን የተለያዩ ዓለም አቀፍ ሚዲያዎች እየዘገቧቸው ይገኛሉ። በእኔ በኩል ደግሞ ለዚህ አካውንት ቤተሰብ ያልሆናችሁ የመደመር ምልክቷን ነክታችሁ ቤተሰቡንም እንዲሁም ደግሞ ስለ አቀራረቤ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። የቀስት ምልክቷን እየነካችሁ መረጃዎችን ለሌሎች እንድታጋሩልኝ በቅንነት ጠየቅኳችሁ።